ሽያጭ ላይ ያለ ሰው ስህተት ሲፈጠር እንዴት ነው ገዢነን ይቅርታ መጠየቅ የሚለውን ነው። ሽያጭ ላይ በምሰራበት ጊዜ ስህተቶች ደጋግሞ ይፈጠራሉ እና እነዛ ስህተቶችን በገዥ በኩል በጣም ሴንሲቲቭ ናቸው እና እነዛ ስህተቶች ሲፈጠሩ እንዴት ነው ይቅርታ ጠይቀን ስህተቱን ማስተካከል ምንችለው የሚለውን የሚያስኬድን 6 ስቴፖችን ነው የምነግራችሁ። የመጀመሪያው ስህተት ከተፈጠረ ፈጥነን እኛ ስህተቱን ለገዢ ማሳወቅ አለን። በተለይ ሪል ስቴት ላይ የምንሰራ ሰዎች ገዢ በጣም ከስህተት ጋር በጣም ሴንሲቲቭ ነው እና እነዛ ስህተቶችን እኛ ቀድመን ማሳወቅ አለብን ማለት ነው። ምን ማድረግ ያለብን? የመጀመሪያው ስቴፕ ላይ ስህተቶችን ቀድመን ማሳወቅ ነው ያለብን። ገዢ ከስህተቱን ከመድረሱ በፊት ከስህተቱ ራሱ ስህተቱን ከማወቁ በፊት እኛ ምን ማድረግ አለብን ማለት ነው? ስህተቱን ቀድመን ማሳወቅ አለብን። ከቻልነ በአካል ሄደን በአካል ስለ ስህተቱ ማስረዳት፣ ካልሆነ ደግሞ በቴክስት እንደዚህ አይነት ስህተት ተፈጥሯል ብለን ቀድመን ማሳወቅ አለብን። ስህተቱን ካሳወቅን በኋላ በሁለተኛ ስቴፕ ማድረግ ያለብን ሙሉ ኃላፊነት መውሰድ። ስህተቱ የተፈጠረው ከራሳችን ሊሆን ይችላል፣ ከቲም ወርካችን ሊሆን ይችላል፣ ኦርም ከሌላ አካል ሊሆን ይችላል። ምን ማድረግ አለበት? ሙሉ በሙሉ ስህተቱን የፈጠርነው እኛ እንደሆነ ምን መውሰድ አለብን? ኃላፊነት መውሰድ አለብን ማለት ነው። ካልሆነ ግን ሌላ ምክንያቶችም እናስቀምጥ ከሆነ ለምሳሌ በሰዓቱ ስራ በዝቶብኝ ነው፣ ስህተቱን እንደቀላል አድርጌ አይቼው ነው፣ ወይም ስህተቱን የፈጠረው ደግሞ ሌላ ቲም ነው እንጂ እኔ አይደለሁም ብለን ኃላፊነቱን ለሌላ ሰው የምንሰጥ ከሆነ በዛ ምንድን ነው እያጣን እንሄዳለን። ከስህተቱ በላይ በራሳችንን ያለብንን ሰዎች ያሉ በእኛ ላይ የሚያሳድሩትን ኃላፊነት እያጡ ይሄዳሉ፣ ወይም ደግሞ እምነታቸውን ከኛ እያጡ ይሄዳሉ ማለት ነው። ምን ማድረግ አለብን ማለት ነው? ሙሉ ኃላፊነት መውሰድ አለብን። በሶስተኛ ደረጃ ቅንና ርሩ መሆን። ቅንና ርሩ ማለት ገዢ በተፈጠረበት ችግር ላይ በተፈጠረው ስህተት ላይ የተሰማ ያለውን ስሜት ማስረዳት፣ ያጣውን ኦፖርቹኒቲ ማስረዳት፣ ሉዝ ያደረገውን ኦፖርቹኒቲ፣ ያቃጠለውን ጊዜ፣ እነዚህን ዲቴል የሆነ በአጭርና ግልጽ በሆነ መንገድ ማስረዳት መቻል አለብን። በአራተኛ ላይ እየወሰድናቸው ያለው ማስተካከያዎችንን ማሳወቅ አለብን። እየወሰድናቸው ያለው ማስተካከያዎች ለምሳሌ ከተፈጠረው ችግር ላይ ሌላ ምን አይነት ማስተካከያ እየወሰድን እንደሆነ፣ ከስህተቱ ደግሞ ምን እየተማርን እንደሆነ ማስተካከያዎችን መናገር አለ። ለምሳሌ የተፈጠረው ችግር እኛ ምን ያህል አስተምሮናል፣ ለወደፊት ደግሞ ምን እንደዚህ አይነት ስህተት እንደማንሰራ ማስረዳት አለብን። እንደገና ለነሱ ደግሞ በተፈጠረው ችግር ሌላ ማስተካከያዎችንን እየወሰድን እንደሆነ ማስረዳት አለብን። በአምስተኛ ደረጃ ላይ ማካካሻ ማድረግ ነው። ማካካሻው ለምን ይጠቅመናል? ለምሳሌ እነዚህ ሁሉ ስህተት ተፈጥሮበት ወይም እነዚህን ስህተት ተፈጥሮበት ሰውየው አሁንም ድረስ በእኛ ላይ ያለውን እምነት የሚያጣ ከሆነ ወይም ደግሞ ወደ ችግሩን መፍትሄ ማይገኝለት ከሆነ እኛ ምን ማድረግ አለብን ማለት ማካካሻዎችን መውሰድ አለብን። ለምሳሌ የዲስካውንት ኦፈር ካለ ዲስካውንት ኦፈር መስጠት፣ ታይም ፔመንት ስኬጁሉ ለምሳሌ ማራዘም ሊሆን ይችላል። እንደዚህ አይነት ነገሮች ምን ማድረግ አለብን ማለት ነው? ማካካሻዎችን መስጠት አለብን። በዚህ መንገድ እነዚህን ስቴፖችን ሄደን የተፈጠሩ ችግሮችን ወይ ስህተቶችን ማስተካከል እንችላለን። በስድስተኛ ላይ ማድረግ ያለብን የመጨረሻው ስቴፕ ላይ ፎሎአፕ ማድረግ ነው፣ ወይም ክትትል ማድረግ አለብን ማለት ነው። እነዚህን ስቴፖች ሄደን ችግሩ ከተፈታ በኋላ እኛ ምን ማድረግ አለብን ማለት ፎሎአፕ ማድረግ፣ ክትትል ማድረግ አለ። ይሄ ለምን ይጠቅመናል? ሰውየው ችግሩ ተፈጥሮ ከተፈታ በኋላ ምን ያህል ረክቷል፣ ምን ያህል በአደረግንለት ስህተቱን በፈታንበት መንገድ ምን ያህል ሳትስፋይድ ነው የሚለውን ነገር እርግጠኛ መሆን እንችላለን። ፎሎአፕ ማድረግ ሌላው ለምን ይጠቅመናል? ያነ ገዢ ከኛ ጋር ረጅም ጊዜ አብሮ እንዲሄድ ያደርገናል ማለት ነው። ከኛ ጋር ብዙ ጊዜዎችን አብሮ እንዲያሳልፍ ያደርጋል። ብዙ ጊዜ ሚንስ ሌላ ሰዎችን ከስተመር ሊልክልን ይችላል። ለወደፊት ሌላ ፍላጎት የሚገዛው ነገር ሲኖር ከኛ ጋር እኛን ኮንታክት ያደርገናል። ሪሌሽናችን ምን ይሆናል? ሎንግ ታይም ይሆናል ማለት ነው። ጥሩ የሆነ ሪሌሽን እንዲኖረን ያደርጋል ማለት ነው። ፎሎአፕ አድርገን ምን ያህል ሳትስፋይድ ነው የሚለውን በማወቃችን ወይ ሌላ ከስተመር ይልክላል፣ ካልሆነ ደግሞ ብዙ ጊዜ ከኛ ጋር አብሮ እኛን ትረስት አድርጎን ብዙ ጊዜ ይቀጥላል ማለት ነው።